የጋዛ ቀጣይ ዕጣ ፈንታ ምን ሊሆን ይችላል የሚለው መነጋገሪያ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ 20 ነጥቦችን በያዘው የጋዛ ተኩስ አቁም እቅዳቸው የመጀመሪያ ዙር መስማማታቸውን ተናግረዋል። መስማማታቸው የተገለጸው ሐሙስ ዕለት ሲሆን ያንን ተከትሎ የቀሩ እስራኤላውያን ታጋቾች እንዲሁም በመቶዎች የሚቆጠሩ ፍልስጤማውያን እስረኞች ይለቀቃሉ። እንዲሁም የእስራኤል ጦር ከጋዛ ለቆ በመውጣት እርዳታ እንዲገባ ይሆናል ተብሎ ይጠበቃል። የስምምነቱ ዝርዝር ነጥቦች እንዲሁም በምን ያህል ጊዜ ተፈጻሚ እንደሚሆኑ እስካሁን ድረስ በግልጽ የቀረበ መረጃ የለም። ሐማስ መስከረም 26 2016 ዓ.ም ጥቃት ፈጽሞ 1200 ሰዎችን የገደለበትና 251 አግቶ የወሰደበት ሁለተኛው ዓመት ማክሰኞ ዕለት ታስቦ ውሏል። ይህ ስምምነት የመጀመሪያው ደረጃ ሲሆን በጋዛ በቀጣይ ምን ይሆናል የሚለው ላይ በርካታ ስምምነቶች ይኖራሉ። በትራምፕ እቅድ መሰረት ጋዛ ከፍልስጤማውያን ምሁራን በሚወጣጣ ጊዜያዊ የሽግግር ኮሚቴ ትመራለች። ኮሚቴው የሰላም ቦርድ ተብሎ በሚጠራው በዶናልድ ትራምፕና በቀድሞ የዩኬ ጠቅላይ ሚኒስተር ቶኒ ብሌር ሊቀመንበርና መሪነት ቁጥጥር የሚደረግበት ይሆናል። የትራምፕ ቡድን ይፋ ባደረገው እቅድ መሰረት ጋዛ ሰርጥን የሪፎርም ፕሮግራሙ ከተጠናቀቀ ለፍልስጤማውያን አስተዳደር የሚያስረክቡ ይሆናል። ሐማስ ጋዛን በቀጥታም ሆነ በተዘዋዋሪ ማስተዳደር ውስጥ ድርሻ አይኖረውም። በእቅዱ ላይ የሐማስ አባላት በሰላም አብሮ ለመኖር ፍቃደኛ የሚሆኑ ከሆነ ወይም ወደ ሌላ ሀገር ሄደው ለመኖር ከፈቀዱ ምህረት እንደሚደረግላቸው ተቀምጧል። የእስራኤል መንግስት ቃል አቀባይ ሐሙስ ዕለት እንደተናገሩት ከሆነ የእስራኤል ካቢኔ ስምምነቱን ባጸደቀው በ24 ሰዓታት ውስጥ የተኩስ አቁሙ ተግባራዊ መሆን ይጀምራል። በአውሮፓ ምክር ቤት በውጭ ግንኙነት ከፍተኛ የፖሊሲ ፊሎ የሆኑት ሂውሎቫት በአጭሩ የተኩስ አቁም ስምምነት ማለት የጋዛ ነዋሪዎች ለህይወታቸው መስጋት ያቆማሉ ማለት ነው ይላሉ። ሶስት ነገር አይገድሉም፣ አይፈናቀሉም፣ አይራቡም። እነዚህ ሶስት ነጥቦች ለጋዛ ነዋሪዎች በአሁኑ ወቅት ጠቃሚ መስፈርቶች ናቸው ሲሉ ለቢቢሲ ተናግረዋል። ከግል ደህንነታቸው ባሻገር አንዴ ሰዎች ወደ መኖሪያቸው ከተመለሱ በኋላ ህይወታቸውን መልሰው እንዴት መገንባት እንዳለባቸው ያስባሉ ሲሉ ሎቫት አክለዋል። በጋዛ የሚኖሩ ሰዎች በዜናው ደስታቸውን ሲገልጹ ታይተዋል። ሐማስ መስከረም 26 2016 ዓ.ም ለፈጸመው ጥቃት ምላሽ የሰጠው የእስራኤል ጦር የጋዛን ህንፃዎችና መሰረተ ልማቶች አውድሞታል። ጦርነቱ ከ67000 በላይ አብዛኞቹ ሰላማዊ ዜጎች የሆኑ ፍልስጤማውያንን የገደለ ሲሆን ከነዚህም መካከል 18000ዎቹ ህፃናት መሆናቸውን የሐማስ ጤና ሚኒስቴር አስታውቋል። ይህንን መረጃ በመንግስታቱ ድርጅትም ሆነ በሌሎች ዓለም አቀፍ አካላት ተአማኒ ተደርጎ ይቆጠራል። ወደ ጋዛ ሰርጥ ወዲያውኑ የተሟላ እርዳታ መግባት እንደሚጀምር ያስቀምጣል። የመንግስታቱ ድርጅት በነሐሴ ወር በጋዛ ሰርጥ ድርቅ መከሰቱን አውጇል። እቅዱ በተጨማሪም የሚገባው እርዳታ ጥር 19 የሰብአዊ እርዳታን በሚመለከት በተደረሰው ስምምነት ላይ ከተጠቀሰው ጋር የተጣጣመ መሆን እንዳለበት ይገልጻል። ሮይተርስ የዜና ወኪል የእስራኤል ባለስልጣናትን ጠቅሶ እንደዘገበው ከሆነ በየቀኑ 600 የጭነት መኪና እርዳታ ወደ ጋዛ ሰርጥ ይገባል። ሮይተርስ የፍልስጤም ምንጮችን ጠቅሶ መጀመሪያ ላይ በትንሹ 400 መኪኖች መግባት የሚጀምሩ ሲሆን ቀስ በቀስ ቁጥሩ ይጨምራል ብለዋል። ሎቫት ግን የተመሰከረላቸው ዓለም አቀፍ የእርዳታ ድርጅቶች በጋዛ የሚኖረውን እርዳታ ለማድረስ ደህንነታቸው በተጠበቀ መልኩ መስራት መቻላቸው መረጋገጥ አለበት ይላሉ። የትራምፕ እቅድ በመንግስታቱ ድርጅት ሲመራ የነበረውን የምግብ ስርጭት የተካው አወዛጋቢው የጋዛ ሰብአዊ ፋውንዴሽን እጣ ፋንታ ምን እንደሚሆን ያለው ነገር የለም። ሎቫት ለቢቢሲ ሲናገሩ የመጨረሻው የተኩስ አቁም ከፈረሰ በኋላ በእርዳታ ጣቢያዎች አካባቢ ያለው የደህንነት ሁኔታ ማሽቆልቆሉን ግልጽ መሆን ይኖርብናል ብለዋል። የዛሬ 2 ዓመት በሁለቱም ወገኖች መካከል ጦርነት ከተቀሰቀሰ አንስቶ ካለው አንጻር ሲሰላ ይህ ስምምነት እጅጉኑ መግባባት የታየበት ነው ማለት ይቻላል። ነገር ግን በኢየሩሳሌም የቢቢሲ ጋዜጠኛ የሆነው ቶም ቤኔት የትራምፕ ባለ 20 ነጥብ የሰላም እቅድ ጥቂት ገጾችን የያዘ የሰላም ማዕቀፍ ነው ይላል። አክሎም ሁለቱ ወገኖች ሊፈቱት የሚገባቸው ዋና የሚያግባባቸው ነጥቦች አሉ ብሏል። ከነዚህ መካከል እስራኤል ሐማስ ትጥቁን መፍታት አለበት የምትለው አንዱ ነው። ከዚያ ባሻገር እስራኤል ጋዛን ሙሉ በሙሉ ለቃ መውጣት አለባት የሚለው እንዲሁም ጋዛን ማን ያስተዳድራል የሚሉት ነጥቦች የሚያግባቧቸው ናቸው። ሎቫት በበኩላቸው የመጀመሪያው እቅድ ተግባራዊ እንደሚሆን ተስፋ አላቸው። ነገር ግን ቀጥሎ የሚሆነው ላይ እርግጠኛ ለመሆን ይቸገራሉ። ለዚህ ደግሞ ምክንያታቸው እስራኤል መታለፍ የሌለባቸው ቀይ መስመር ስትል ያስቀመጠችው ነው። ኔታንያሁ በዋይት ሃውስ በነበራቸው ጋዜጣዊ መግለጫ በኋላ ወዲህ
ወዲያውኑ እስራኤል ሙሉ በሙሉ ጋዛን ለቃ አትወጣም፣ እንዲሁም ፍልስጤም ብሎ አገር አይኖርም ብለዋል ይላሉ። እቅዱን ተግባራዊ በማድረግ ውስጥ ሁለት እንቅፋቶች አሉ። ምክንያቱም እስራኤል ለእቅዱ ተገዢ የማትሆን ከሆነ ፍልስጤማውያን ተገዢነታቸውን መጠበቅ ያስቸግራቸዋል። በአስቸኳይ ከሆነው ከጋዛ ለቆ መውጣት ሲሉ አክለዋል። የዚህ የሰላም ጥረት ዋነኛ መለያው የፕሬዝዳንት ትራምፕ የግል ተሳትፎ መኖር ነው። ሁለቱ ተፋላሚ ወገኖች ወደ ስምምነት እንዲመጡ በሐማስ ላይ ብቻ ሳይሆን በእስራኤል ላይም ጫና ማድረጋቸውን በኢየሩሳሌም የቢቢሲ ዘጋቢ የሆነው ሁጎ ባቼጋ ይናገራል። የዚህ ስምምነት ውጤታማ ሆኖ መጠናቀቅ ፕሬዝዳንት ትራምፕ እስካሁን ድረስ ካከናወኑት የውጭ ጉዳይ ፖሊሲ ስኬት ሁሉ ትልቁ ነው። ፕሬዝዳንቱ ለጥረታቸው መስከረም 30 የሚሰጠው የኖቤል ሰላም ሽልማት እንደሚገባቸው በግልጽ ሲናገሩ ተደምጠዋል። ሎቫት አሜሪካ ምንጊዜም በእስራኤል ወይም በመካከለኛው ምስራቅ ዲፕሎማሲ ውስጥ ወሳኝ ሚናን ትጫወታለች። አሜሪካ ከማንኛውም ሀገር በበለጠ እስራኤል ላይ የተሻለ ተጽዕኖ አላት። ትራምፕ ያንን ተጽዕኖ ለመጠቀም በሀገር ውስጥ ባለው ፖለቲካዊ ሁኔታ የተነሳ ጥሩ አጋጣሚ ተፈጥሮላቸዋል። ትራምፕ በሚቀጥሉት ቀናት አደራዳሪዎች በስምምነቱ ዙሪያ እየሰሩ ወደሚገኙበት ግብጽ ይሄዳሉ ተብሎ ይጠበቃል። ዋይት ሀውስ ዛሬ ወደ ስፍራው ለመጓዝ እቅድ መኖሩን ጠቁሟል።